መድኃኒዓለም ኢየሱስ ክርስቶስ ስሙ ከእናቱ ከእናታችን ከድንግል ማርያም ጋር ከመላእክት አለቃ ከቅዱስ ሚካኤል ጋር ከእናታችን ከቅድስት ክርስቶስ ሰምራ ጋር ከባለሟሎቹ ቅዱሳኑ ጋር ዛሬም ዘወትርም የከበረና የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እንደፈቀደና እንደወደደ መጠን ለጥቂት ደቂቃዎች ያህል የምንማርበት የትምህርታችን ርዕስ እስመ ኩሉ ዘሰአለ ይነስእ በሚል ነው። የሚለምን ሁሉ ይቀበላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 8 ላይ ይህንን ቃል መነሻ አድርገን እግዚአብሔር ለኛ ያዘጋጀውን ለኛ ዛሬ ለህሊናችን ለነፍሳችን የሚነግረንን ስጋችን ነፍሳችን በሰላም ተከባብረው ተዋደው የሚኖሩበት ያለመረበሽ በሰላም ማንቀላፋት ብቻ ሳይሆን መተኛት እንድንችል በዓለም ላይ መኖር ብቻ ሳይሆን የተረጋጋ ህይወት በህይወታችን በዘመናችን እንዲገጥመን እነዚህ ነገሮች መስማማት አለባቸው እና ስጋና ነፍስ መስማማት ካልቻሉ የምንጠብቀው የምንሰራው የምንማረው የምንኖረው ኑሮ ራሱ ሬት የሚል እንጂ ምንም የሚጣፍጥ ነገር የለውም። ሁሉ ነገር የሚስማማልን መጀመሪያ ነፍሳችንና ስጋችን ይስማሙ ነው። ያኔ የምናይበት አስተያየታችን የምንመለከትበት አመለካከታችን የልባችን ሐሳብ በሙሉ ነፃ ይሆናል እና እኛም ምንም ችግር ቢገጥመን ምንም ፈተና ቢገጥመን ምንም ውጣ ውረድ ቢበዛበትም የዚህ ዓለም አኗኗር ግን ከዛ ሸገር ብለን እልፍ ብለን ወደዚያኛው ዓለም ተጉዘን በመንፈስ ሄደን የምንመለከተው እነዚህ ነገሮች ይስማሙልን ነው። እነዚህ ደግሞ እንዴት ይስማማሉ ከተባለ በእግዚአብሔር ቃል ነው። በተለይ ቤተክርስቲያን አካባቢ መጥቶ ቤተክርስቲያን ተሳልሞ ጸሎት ጸልዮ አስቀድሶ አወድሶ በርከክ ብሎ መነሳት ትልቅ በረከት እንዳለው አሁን አባታችን ርዕሰ ደብር ባነበቡልን በዚህ አሁን በሰማነው ድርሳን ላይ በቅዱስ ሚካኤል ዛሬ ታስበው በሚውሉ ሰዎች ላይ ተመልክተናል። እነዚህ ሰዎች በጣም ረጅም ዘመን ያለቀሱ ያነቡ በቅዱስ ሚካኤል ዕለት ቅዱስ ሚካኤል ቤተክርስቲያን መጥተው ሰዎች መቼም ያኛውም ላይሳካ እግዚአብሔር ካልቀደመበት ሚካኤል ካልቀደመበት ሕይወት ሙሉ ላትሆንላቸው የሚሮጡ ያልተረጋጋ ሕይወት ያላቸው ሰዎች አሉ። በእርግጥ የማያስቀር ነገርን ሚካኤልን የማያውቀው ነገር የለም። እግዚአብሔር የማያውቀው ነገር የለም። ከባድ ነገር ያለባቸው የገጠማቸውን ነገር ለምሳሌ ሰው ሐኪም ከሆነ እዛ ደም የሚፈሰሰው ተቀምጥተህ እዚህ ቁጭ በል አንልልኛል። ልክ እንደዚህ የሚከብድ ጉዳይ ያለባቸውን ሰዎች ቅዱስ ሚካኤልም ያውቃል። ግን ዓለምን ከመሳሳት ከመናፈቅ አኳያ ግን የሚሮጡ ሰዎች እግዚአብሔር ሳያደምጡ የሚኖሩ ሰዎች ናቸው። ማለት ይመጣሉ፣ ለቅዱስ ሚካኤል ይነግራሉ፣ የቅዱስ ሚካኤል መልስ ግን ሳይዙ ይመለሳሉ። እና ሁሌ መናገር በዓለም ውስጥ እንደለመደብን ቤተክርስቲያንም ያንን ፕራክቲስ ማድረግ የሚፈልጉ ሰዎች አሉ። መጥተው ለቅዱስ ሚካኤል ይጸልያሉ፣ ይነግራሉ፣ የልባቸውን ሐሳብ ያወያያሉ። ከዚያ በኋላ ግን ለእናንተ ደግሞ መስማት አይፈልጉም። በቃ እነሱ አዛዥ ናቸው፣ እነሱ ከሚካኤል በላይ ናቸው፣ እነሱ ከፈጣሪ በላይ ናቸው። ተናገሩ አለ ቀጥለው ይሄዳሉ። እና ከተናገርን ከጸለይን ከለመን በኋላ ደግሞ ሚካኤል ለኔ ምን ይነግረኛል ብሎ ልብን መክፈት አስፈላጊ ነገር ነው። እግዚአብሔር ለኔ ያዘጋጀው ዛሬ ምንድነው? በሚካኤል ደጅ ቆሜያለሁ፣ ዛሬ ጸልያለሁ፣ ለምኛለሁ፣ ተገኝቻለሁ። ዛሬ ሚካኤል ለኔ ምን ይነግረኛል ብለን ልባችን መክፈት ያስፈልጋል። እና ይቺ ሴት መታሰብ ሁሉ እየሮጠ ሲወጣ እሷ ግን ቁጭ አለችና ቅዱስ ሚካኤል የልመናዬን መልስ አይሰጠኝ እያለች ያወጣች እያወረደች እንደ እንቅልፍ እንደ ሰመመን ነገር ወስዷት ያን ያሰበች እንቅልፍ ነገር መጣባትና በእንቅልፏ ውስጥ ደጅ ጸንታለች። አልሄድም ሚካኤል የሚነግረኝ እሰማለሁ ብላ ቁጭ ብላ ያለ ቅዱስ ሚካኤል ተገለጠላት ይላል። ለሁላችን ይገለጠልን። አሁን ምላሽ ሊሰጣት ቅዱስ ሚካኤል መጣ ማለት ነው። በምን ሰዓት ከጸለየች ከለመነች በኋላ ሲወጣ ቁጭ ሳይባል አይኬድም የሚባለው ቤተክርስቲያን ላይ ዝም ብሎ መሬት የመጣ አይደለም። በረከት የምናገኝበት እግዚአብሔር የምናደምጥበት ጊዜ ያስፈልገናል። ለኛ ዛሬ ያዘጋጀው ምንድነው የሚለውን ነገር በደንብ ማጥን ያስፈልጋል። ከዛ በኋላ የሷን ስታለቅስበት የሞረችበትን ችግሮቿን በሙሉ ቅዱስ ሚካኤል
እንደፈታላት በዛሬው ድርሳን ላይ ቅድም ካህኑ ያነበቡልን ያሰሙን ይናሳሉ እና መልመድ ያለብን ነገሮች መልካም ነገሮች መልመድ አለብን ለማለት ፈልጌ ነው። እና እግዚአብሔር እንደዚህ ጊዜያችሁን ሰውታችሁ ለተቀመጣችሁ ሁሉ ቅዱስ ሚካኤል ምስጢሩን በረከቱን ሁሉ ለሁላችሁ ያድልልን። እንግዲህ መነሻ ያደረግነው ርዕሳችን የሚለምን ሁሉ ይቀበላል የሚፈልግም ያገኛልና በሚል ይሄ የወንጌል ክፍል በአንቀጸ ብፁዓን ተብሎ የሚጠራ የወንጌል ክፍል ነው። ጌታ መድኃኒዓለም ኢየሱስ ክርስቶስ ክብር ይግባውና ከፍ ወዳለ ተራራ ወጥቶ ሰማያም ደግሞ ዝቅ ያለ ቦታ ላይ ቁጭ ብለው ሕያው የሚያደርገውን የነፍሳቸው ጉዳይ የምታሳሳቸው ደግሞ ነፍሳቸው ብቻ አይደለም በምድር ላይ በስጋ እንኳን ደስተኛ ሆኖ ለመኖር የእግዚአብሔር ቃል አስፈላጊ ስለሆነ ቁጭ ብሎ ለሚያደምጡ ቆመው ለሚያደምጡ ሁሉ የተነገረ ቃል ነው። በጊዜው ተሰበሰቡት ነው። ፍጻሜው ግን እስከ ዓለም ፍጻሜ ለምንኖር ለኛ ሁሉ የተነገረ ቃል ነው እና የሚለም በዚያ ቃል በዚያ ውስጥ ነው ጌታ ሰዎች ቤተክርስቲያን የሚመጡት ሰዎች ክርስቲያን የሚሆኑት ሰዎች ቤተክርስቲያን ደጅ የሚጸኑት ሰዎች እግዚአብሔር ደጅ የሚጸኑት ለምንድን ነው ካልነ የልመናቸው ሐሳብ በእግዚአብሔር ዘንድ ተቀባይነት ኑሮት እግዚአብሔር ምላሽ ይሰጣቸው። ሌላ ምንም ዓላማ የለም። አሁን ሰው ሁሉ የሚለምነው ልመና አለ። እያንዳንዳችን የተለያየ በዓለም ላይ እንዲሳካለን የምንፈልገው ልመና አለ። ደግሞ እንደ ክርስትና ግን ዋናው ልመናችን በሰማይ ያለው ቤታችን ነው። ሌላ ምንም የለውም። ይሄ ምድራዊ ቤት ነው። ይሄ ጊዜያዊ ቤት ነው። ይሄ መቆያ ነው። ይሄ ድንኳን ነው። የዚህ ዓለም አኗኗር በምንም አይነት ሁኔታ ውስጥ ብንኖር በምድር ላይ የሆነ ጊዜ ላይ ይገደባል፣ ህይወት ትቆማለች። ከዚያ በኋላ ግን ጊዜ የማይቆጠርለት ዘመኑ ይሄን ያህል ነው የማይባል በሰማይ ቤት አለ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመና ሲያስተምር ሰዎችን እንኳን ተስፋ አድርገው ሄደው የሆነ ነገር ያገኛሉ ይላል። አሁን መንገድ ላይ ስትመጡ አሁን ስትወጡ የምታገኟቸው ነዳያን መንገድ ላይ ቁጭ ብለው የሚለምኑት ማን ተስፋ አድርገው እናንተ ትመጣላችሁ ብለው ነው። ወደ ሚካኤል ቤተክርስቲያን የሚመጣ ሰው ይኖራል እና ሚካኤል ልቡ ያራራለት ሰው ደግሞ አንድ ብርም ይሁን 10 ሳንቲምም ይሁን ምንም ይሁን ምንም የሆነ ነገር ይጥልልኛል በዚያች ደግሞ ኑሮዬን እገፋለሁ ብለው አስበው ሰውን ተስፋ አድርገው ነው መንገድ ላይ የሚለምኑት። የሚለምን ሁሉ ይቀበላል ያለው ጌታ ሰው እንኳን ሰውን ተስፋ አድርጎ ይለምናሉ። ከዚያ ሸገር ስንል ደግሞ በደንብ ሲብራራ አሁን አባት በጣም ማለት እንግዲህ የሰው ልጅ የሚስማማው እንቢታ ነው። እንቢታም ምሽታም ሁለቱም የሚስማሙት ነው። ባህሪው የነፍስ ባህሪው ትንሽ ከበድ ስትል ሲጾም ሲጸልይ እግዚአብሔር ቃል ሳያነብ አላድርም የሚል ሰው ሳልማር አልውልም የሚል ሰው ከቤተ እግዚአብሔር ደርሶ የቆምኩበት የነካሁት ሁሉ በረከት ነው ብሎ የሚያምን ሰው እንደዚያ ሲሆን የነፍስ ባህሪው ስታሸንፍ ሰው ለመልካም ነገር ራሱን ያዘጋጃል። በተቃራኒው ደግሞ የሥጋ ሐሳብ የሚጫነው ሰው ደግሞ ሲሆን አንደበቱ ልቦናው የሚዘጋጀው ለእንቢታ እንጂ ለሽታ አይደለም እና ሁለቱም የሚስማሙ ሰው ማለት ሁለቱ ነገሮች የሚስማሙት ነው ማለት ነው። እና ሰው ይሄ ሁለት ነገሮች እንቢል እሽን የሚለው ነገር የሚስማማው ሆኖ ሳለ ሰውን አምናችሁ ትለምናላችሁ አለ ጌታ። ሰውን አምናችሁ ትለምናላችሁ። ታዲያ ከሰው የበለጠ የሰው ሁሉ ፈጣሪ የሆነውን አምላካችሁን እንዴት በሙሉ ልብ አታምኑትም? እንዴት ሳትማጸኑትም? እንዴት ተውት። በምድር ላይ ያለ ሰው እንኳን የሆነ ዳኛ ጌታ እንኳን ሲያስተምር በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ አንዲት በጣም ድሃ የሆነች ሴት እየሄደች ደጅ ትጸናለች። የሆነ በዚያ ዘመን የነበረውን አገረ ገዡን ተበድያለሁ ፍረድልኝ እያለች ትለምነዋለች ይላል እና ሰውየው ንቋታል። ምንም አታመጣም ይቺ ድሃ ሰው የሌላት ከጀርባ እንኳን ምፈረው የሆነ ነገር ያረጉኛል የምላቸው ሰዎች የሏትም እና እግዚአብሔርንም ምን አገባኝ እግዚአብሔርንም አልፈራውም ሰውንም አላፍረውም እያለ በልቡ ያስብ ነበረ ይላል። ያቺ ሴት ግን እየደጋገመች እየሄደች እባክህ ፍረድልኝ ትለዋለች። ሲወጣ እባክህ ፍረድልኝ ትለዋለች። ጥሏት ጠርጥቋት ይወጣል። እስኪመለስ ድረስ ጠብቀዋለች።
እሱ ሻይ ቡና ብሎ ተዝናንቶ የሚበላውን ሙስናውን ምንም ሲበላ ውሎ እንደዚያ ውሎ ተመልሶ ሲመጣ ያቺ ሴት አሁንም ቆማ ጠብቀዋለች። እባክህን ፍረድልኝ እያለች ትማጸነዋለች ይላል። እና መጨረሻ ላይ ምን አለ ያ ሰው? እኔ አለ እግዚአብሔርን ባልፈራ ሰውንም ባላፍር ይቺ ሴት ግን እየጨቀጨቀች ስለሆነ ልፍረድላት አለ ይላል። ያ ምድራዊ ንጉሥ ይላል ጌታ፣ ያ ምድራዊ ንጉሥ ያው ክፉ ልብ ያለው ተንኮል፣ ምቀኝነት፣ የሰው ንቀት በልቡ የተሞላው ያ ሰው ለዚያች ድሃ ስለነዘነዘች ብሎ ከፈረደላት እናንተማ ታዲያ የሰማይ አባታችሁማ እንዴት የለመናችሁትን አይሰማችሁም ይላል። እንዴት የነገራችሁን አይቀበላችሁም? እንዴት ዛሬ ቆማችሁ የጸለያችሁትን ጸሎት ለምን አይቀበላችሁም? እንግዲህ ለሰው የሚስማማው ሁለት ነገር ነው ብለናል። ክፋተኛው እንኳን እሱ ደግ ነገር ካሰበ ልፍረድላት ካለ እንዴት እኔ ልመና አልቀበልም? እግዚአብሔር ልጆች እንግዲህ በምድር ላይ በጣም የሚወደዱ ነገሮች አሉ። በምድር ላይ በምንም ነገር የማይተኩ የሚባሉ ማለት ነው። በምንም ነገር የማይተኩ ነገሮች ውስጥ እናትና አባት ናቸው። እናትና አባት በምንም አይተኩ፣ በምንም ነገር እና ጌታ ምን አለ? አሁን ልጅ አለ እንግዲህ በጣም የምንወዳቸው ዓለም ላይ እድሜ ይቀጠል ብንባል የምንቀጥልላቸው ምን ሳሳላቸው ከእናትና ከአባት የሚበልጥ ነገር የለም በዓለም ላይ እና ለነሱ እነሱ ልጁ ቢለምነው ይላል። ልጁ እንግዲህ ከሚሳሳላቸው ማለት አባት ለልጁ በጣም ይራራል ይላል። አሁን አንድ ልጅ ራበኝ አባቴ ዳቦ ግዛልኝ ቢለው ይላል፣ አይ እንካ ድንጋይ ብሎ ለልጁ ድንጋይ ሊሰጠው ይችላልን? ይሄ ድንጋዩ ጥርስን ይስፈረው ብሎ ሊሰጠው ይችላልን? ልጅ አባቱን ራበኝ ቢለው እሱ አይ እንትን እንቁላል ግዛልኝ ቢለው አይ እንቁላል አይደለም ላንተ የምሰጥህ ብሎ ድንጋይ ጊንጥ ሊሰጠው ይችላልን? የለም። እንዲሁም ምድራዊ አባትማ ለልጁ ስለሚራራ ይሄ ቅርፊቱን የእንቁላሉ ቅርፊት ይላል ተርጓሚያ ሊቃው ያንን አንስቶ ውስጡን አስኳሉን ለልጅ የሚጠቅመው ይሄ ነው ብሎ ያጎርሰዋል። አባቱ ዳቦ የለመነው ልጅ አይ ድንጋይ ነው የምሰጥህ አይለው። ልጁን ስለሚወደው እንዲሁም ይሄ ደረቅ ያለውን ከላይ ያለውን ገፎ ለልጁ ውስጡን ዳቦዋን ውስጧን የምትለሰልሰው እሷ ናት ብሎ ለልጁ ሊያጎርሰው ይችላል። እንግዲህ አባት ለወለደው ልጅ ይሄን ያህል ሚራራ ከሆነ እናት ለልጇ ሁለንተናዋን እስከ መስጠት ድረስ የምታሳላት ከሆነ ታዲያ የፈጠረህና ከእነሱ በላይ አይደለምን? እሱ አባት እናት በምድር ላይ የማይተካ ሚና የሚጫወቱላችሁ ከሆነ ደግሞ ከነሱ በላይ ደግሞ እነሱ የሚንከባከባችሁ ትሮፍ እንዳትወርቁላችሁ ይችላል። መጥተው ግን ሊነጠቁላችሁ አይችሉም። በዚያ ውስጥ መጥቶ መልአኩን ልኮ የሚያቆም የሚያጸናው እኮ እግዚአብሔር ነው። የኔ ስተኛ ማንም ሰው አይጠብቀንም። ተኝተን የምንነሳው የእግዚአብሔር ጠብቆት ነው እንጂ ሰው ስለፈለገ ብቻ እንደፈለገ አያኖርንም። እንግዲህ እናትና አባት በዚህ ያህል ልጆቻቸውን የሚወዱ ከሆነ የፈጠራችሁ እርሱማ ደግሞ ምን ያህል ይወዳችሁ ይሆን? ፈጣሪኝ ሳትሉት የፈጠራችሁ ወደዚህ ዓለም ያመጣችሁ ሰው ያደረጋችሁ ከፍጥረት ሁሉ በላይ ያከበራችሁ ደግሞም የዘላለም ሕይወት ያስቀመጠላችሁ ከዚህ በላይ ደግሞ አንድያ ልጁን ሰጥቶ አይ እኛ ብንበድለው እንኳን ልጆቼ ናቸው ብሎ ይቅር ያለ ጌታ ከዚያ በላይ እንዴት አይወድንም ብላችሁ ታስባላችሁ? ዛሬ በዚህ በቅዱስ ሚካኤል ደጅ የቆምን ብዙ ጊዜ የጸናን ብዙ ጊዜ የለመን ግን ደግሞ ያልተሳካልን ሰዎች እንኖራለን። ደግሞ እንደገና ለሰው ያልነገር ነው በራሳችን ችግር የምንምከነከን ሰው ብንነግረው ሐሜት ነው፣ ሰው ብንነግረው ማሾፍ ነው፣ ሰው ብንነግረው ወዶ ደግሞ ሌላው እንዲህ ይሄ ኮለካይ ውስጥ ችግር አለበት ብሎ ማውራት ነው። ለሚካኤል ስንነግረው ግን የውስጥ አዋቂ ነውና ሕይወትን የሚዳስስ ሕይወትን የሚባርክ መልአክ ነውና ለሱ እንነግራለን ብላችሁ የመጣችሁ ተስፋ መቁረጥ የሚባል በክርስቲያን ዘንድ የለም። እግዚአብሔር የሆነ ቀን ብቻ አይደለም የሚጸናው። እንደዚያች ሴት መልሶ መላልሶ ደጅ መጽናት እግዚአብሔርን እባክህን ፍረድልኝ። ይሄንን ነገር ያቺ ሴት ዛሬ ዮሐንስ አፈወርቅ ታሰባል አይደለም?
ዛሬ ዮሐንስ አፈወርቅ ትልቁ ሊቅ ይታሰባል። እና ይቺ ሴት አንዲት በዚያ በዘመኑ የነበሩ ንጉስና ንግስት መጀመሪያ እንኳን ደጋግ ነበሩ። በኋላ ነው እየተቀየሩ እውነቱ ሲነገራቸው መምህር ወመገስጽ ዮሐንስ አፈወርቅ ሲያስተምር እንደገና ደግሞ ወደ ቁጣ ቤተክርስቲያን በማሳደድ ደረሱ እንጂ እንዲሁም ልጃቸውን ራሱ ክርስትና ያነሳላቸው ዮሐንስ አፈወርቅ ነው። እና ዮሐንስ አፈወርቅ በጣም ከሚገርመው ነገር አንዱ መልአክን እንኳን ማቆም የሚችል የቤተክርስቲያን እንቁ አባት ነው። አንዴ በጣም ልጅ ይወልዳሉ ይሞትባቸዋል። እና መጨረሻ ላይ እንዲያው እስኪ በዘመኑ የተሻለው ካህን ማን ነው? እንደው ቅድስና ያለው ካህን ቢያነሳልን ይሻላል፣ በጸሎት እንዲያግዘን ብለው በጸሎት እንዲያግዝ ያው ካህናት የንስሐ አባት የሚሆኑት ለዚህ ዓላማ ነው። ሌላ ምንም ዓላማ ሌላው ትርፍ ነው፣ ሌላው ተጨማሪ ነው። ዋናው የነፍስ አባት የሚባለው ያችን ነፍስ ኃላፊነት ወስዶ የሚሰራ ሲደክም የሚጸልይ ሲያለቅስ እንባውን እንዲጠርግ የእግዚአብሔር ቃል የሚመግብ ያ ነው ዓላማው። እና ዮሐንስ አፈወርቅ የሚባል ሰው አለ ተባለ። በኋላ ዮሐንስ አፈወርቅ ያችን ሕፃን ልጅ በሱ ጸሎት የሆነች ሴት ተወልዳ ደግሞ ዮሐንስ ደግሞ ያችን ክርስትና ለነሳ ሲሄድ መንገድ ላይ ከመልአኩ ጋር ተገናኘ እና መልአኩን የት እየሄድክ ነው ተባባሉ። እኔማ ያችን ሴት ያው የተወለደችውን ሕፃን ነፍሷን ልነጥቅ ተልኬ እየሄድኩ ነው አለ እና ዮሐንስ የለም ቆየኝ እዚህ እኔ አጥምቂያት እመጣለሁ ከዚህ ቆየኝ ብሎ መልአኩን አቆመውና ቅዱስ ዮሐንስ አፈወርቅ ወደ እነዚያ ሰዎች ቤት ሄደ እና ያችን ሴት አጠመቃት። ዮሐንስ ደግሞ ለተልእኮ የእግዚአብሔርን ፈቃድ ስለሆነ እግዚአብሔርን ማስተማሪያም ስለሆነ በያ መንገድ እያስተማረ ተመልሶ ወደ ከረጅም ዓመታት በኋላ ዮሐንስ አፈወርቅ ተመልሶ በዚያ መንገድ ሲመጣ መልአኩ ቆሟል እና መልአኩን አንተ መልአክ ምን ነው የቆምክ አለው። አንተ ላቁመኝ ሄድክ አለው ዮሐንስ አፈወርቅ ማለት እንግዲህ በጣም ረጅም ዓመታት መቼ ነው ያቆምኩ? ያን ጊዜ ቆመ ቆየኝ እኔ አጥምቂያትን ጣልከኝ እኔ ማልፍ ሄድኩኝ እና እስካሁን ድረስ እንደቆምኩ ነው አለ። ከዚያ በኋላ ዮሐንስ አፈወርቅም የእግዚአብሔር ፈቃድ እንዲፈጸምና ሰዎቹ እንዲጽናኑ አድርጓል እና ከዚህ በእንደዚህ አይነት ሁኔታ ከኖሩ በኋላ ግን መጽናት እንደሚያስፈልገው ቤተክርስቲያን የሚያስተምር የመጽሐፍ ክፍል እነዚህ ሰዎች በኋላ እየተለወጡ እየተቀየሩ ሄዱ። ምን ማድረግ ጀመሩ? ጊዜ ሰጠን ብለው ሰውን መበደል ጀመሩ። መቼም በሆነ ጊዜ ላይ የሆነ ነገር የነበረን ነገር ነገ ደግሞ አይኖርም። ትናንት ያልነበረን ነገር ዛሬ ይኖረናል። ዛሬ ያለን ደግሞ ነገ አይኖረናል። ዛሬ የሌለን ሰዎች ደግሞ ነገ ይኖረናል። ዓለም ላይ ቋሚ የሆነ ነገር ምንም ነገር የለም። ዓለም ላይ በዚህ ምድር ላይ ቋሚ ነገር የሚባለው እግዚአብሔር ብቻ እና ዮሐንስ አፈወርቅን ማን ነው ይጠብቀው የነበረው? ቅዱስ ሚካኤል ነው። ከልጅነት ጀምሮ ወደ ቅስና ማዕረግ ሲመጣ ወደ ሊቀ ጳጳስና ማዕረግም ሲመጣ የመረቀው የጠበቀው ቅዱስ ሚካኤል ነው ይላል። ለምን? እሱ ደግሞ ቅዱስ ዮሐንስ አፈወርቅ ደግሞ ሚካኤል አማላጄ እያለ በችግሩ በፈተናው በደስታው ጊዜ የሚያስቀድመው ቅዱስ ሚካኤል ነበር። በልጆቹንም አሁን ያሉትን በዚህ የተሰበሰቡትን እንዲሁም ደግሞ ተጣጣቸው የመጣችሁትን ሕፃናት ወደ ትምህርት ቤት ወደ ተለያየ ቦታ ተጣጣቸው የመጣችሁን ሁሉ ቅዱስ ሚካኤል ይጠብቅልን። እሱ ከጠበቀ በክብር ያሳድጋል። እሱ ከጠበቀ በማዕረግ ያሳድጋል። እሱ ካሳደገ በሞገስ ያሳድጋል። እሱ ሲያሳድግ በሕይወት ያሳድጋል። በሕይወት የምንለው ቆሞ በመሄድ አይደለም። ከእግዚአብሔር ጋር በመኖር ያለውን ሕይወት የሚጣፍጠውን ሕይወት ያኛውን ሕይወት የሚያቀምሰን ቅዱስ ሚካኤል ሲያሳድግልን እና ቅዱስ ዮሐንስ አፈወርቅ ከልጅነት ጀምሮ የቅዱስ ሚካኤል የሚጠብቀው ነበረ ይላል። የሚጠብቀው እና ወጣትነቱንም ቅዱስ ሚካኤል የሚመራለት ጎልማሳነቱን ወደ ጵጵስና ማዕረግ በአንጾኪያ ሲሾም ሊቀ ጳጳስም ሲሆን የሚቀድምለት ማን ነበረ? ቅዱስ ሚካኤል ነበረ። ለሁላችን ይቅደምልን። በወጣንበት በገባንበት በተሰማራንበት በኑራችን በአጠቃላይ በሕይወታችን ሁሉ ቅዱስ ሚካኤል ከፊታችን ይቅደምልን እና በዚህ ምክንያት ቅዱስ ዮሐንስ አፈወርቅ በጣም እየገነነ ቅድስናው በእግዚአብሔር ፊት እየከበረ እየጨመረ ከሞገስ ላይ ሞገስ ከጸጋ ላይ ጸጋ እየተደረበለት ሄደ እና በዚያ ዘመን በዚያ ወቅት ይቺ ንግስት በደል በደለች። የበደለችው አንዲት ድሃ በዓመት 3 ጊዜ የሚበቅልበት ቦታ ነበራት። እንግዲህ ያን ቦታ
ከጥንት ይዛው የነበረችው ርስቷ እና በዚያ ርስት ላይ ይቺ ንግስት ቀናችባት ይላል። ማለት አሁን ንግስቲቱ ዓለሙ ሁሉ አብዛኛው ነገር የሷ ብዙ ነገር አላት። ግን ሰይጣን በልብ ሲያድር በትንሽ ነገር ነው የሚያስቀናው። በሬ ያለው ሰው በዶሮ ሊቀና ይችላል እንዴ ጎበዝ? አሁን በግ ያለው ሰው እንዴት በዶሮ ሊቀና ይችላል? አንዳንድ ጊዜ ምን ቀናበትን እንኳን ማናውቅ ሰዎች አለ። ከኛ ጋር ያለው እግዚአብሔር እሱ ብቻውን በቂ ነው። ሌላ ተጨማሪው ነገር ለህይወታችን ለኑራችን እንጂ ለህይወታችን የሚጠቅም ነገር ላይሆን ይችላል። ታወቅንበትም ለህይወትም ይጠቅማል፣ አሊያ ደግሞ መጥፊያም ሊሆን ይችላል። ግን ሰይጣን ብዙ ጊዜ የሚያሳየን ነገር ምንድነው ካላችሁ እኛ የሌለን ነገር ማለት በጣም ብዙ ነገር ከኛ ጋር ያለው እግዚአብሔር ብዙ የሞት ጊዜያትን አሳልፎልን፣ ብዙ የመከራ ጊዜያትን አሳልፎልን፣ ብዙ የጭንቅ ጊዜያትን አንግቶልን አናልፎም ያልነውን የመከራ ጊዜ ሁሉ ዛሬ እንድንስቅ አድርጎን ያን ሁሉ አድርጎልን እኛ የምንቀናው ግን በትንሽ በማይረባ በማይጠቅም ነገር ሰዎች ባላቸው በአንዲቷ ነገር እንቀናለን አንዳንዶቻችን። እና ይቺ ሴት ንግስት ናት፣ በጣም ብዙ ነገር ያላት ናት። ግን ደግሞ ብዙ ነገር እያላት አንዲት ድሃ ያችን ቦታዋን ብቻ ላይ በምታፈረው አዝመራ በምትተዳደረው በዚያች ቀናችባት ይላል። እና ቀማቻት። ስትቀማት ሊቀ ጳጳስ ነውና ቅዱስ ዮሐንስ አፈወርቅ መምህሩ መገሥጽ ነውና ደግሞም የተሾመውም ደግሞ ክርስቲያኑን ምዕመናኑን ለመጠበቅ ነውና ተሰብስቦ ደሞዝ ለመጨመር አይደለም። ተሰብስቦ ስለ ግል ጥቅም ለማሳረድ አይደለም። ተሰብስቦ ይሄን ሀገረ ስብከት ተሰጠኝ ሹመት ተሰጠኝ ለማለት አይደለም። ተሰብስቦ በጉን ለመጠበቅ ነው ሊቀ ጳጳስ የሚሰበሰበው። ጳጳሳት መሰብሰብ የሚገባቸው ዋናው ዓላማዬ ነው። ልጆቻችን የት ነው ያሉት? ሊቃውንቱ የት ነው ያሉት? የአብነት መምህራኑ የት ነው ያሉት? ቀሳውስቱ የት ነው ያሉት? ዲያቆናቱ የት ነው ያሉት? ምዕመናኖቻችን የት ነው ያሉት? ይሄ ነው ዓላማው። የኛ ምዕመን ምን አይነት ህይወት ነው የሚኖረው? ይሄ ነው ዓላማው። የቅዱስ ሲኖዶስ የሊቃነ ጳጳሳት ስብሰባ ይሄ ነው ዋናው ዓላማ። እና ልጆቻቸውን በስብሰባ ብቻ ሳይሆን በህይወታቸውም ይፈልጋሉ እነዚህ ጳጳሳት። ቅዱስ ዮሐንስ አፈወርቅ ልጆቹን የሚጠብቅ ስለነበረ ያቺ ድሃ ስታለቅስ ቅዱስ ዮሐንስ አፈወርቅ ሆዷ ያጽናናት ነበር። እሷ ደግሞ ወዲያውኑ ስታለቅስ ወደ የተደች ወደ አባቷ እንባዋን ሊጠርግላት ወደሚችለው ወደ አምላኩ አማልዶ ጭንቀቷን መከራዋን ሊያስወግዳት ወደሚችለው ወደ ዮሐንስ አፈወርቅ መጣች እና ነገረችው። እሱም ደግሞ ቀጥታ ሄዶ ለምን ታደርጊያለሽ? የዚች ድሃ ንብረት መልሽ አላት። እሷ ደግሞ አይ የለም እኔ እችን ቦታ ፈልጋታለሁ፣ ብትፈልግ ሌላ ነገር ሊቀይራት የለም የምፈልግ እሱ ነው አለች። ያቺ ደግሞ ርስትና ሕይወትና በምን ነገር አይቀየርማ። የራስ የሆነ ነገር ሃይማኖት እንዴት ሊቀየር ይችላል? በጥቅማ ጥቅም። ማንነት እንዴት ሊቀየር ይችላል? በጥቅማ ጥቅም። በስጋዊ ነገር ሊቀየር የሚችል ማንነት የለንም እና አልቀይርም አለ። ከዚያ በኋላ ቅዱስ ዮሐንስ አንቺ ክርስቲያን ኑረሽ ቆይተሻል፣ ከዚህ በኋላ ግን አውግዤሻለሁ ብሎ ለያት። ከማህበረ ምዕመናን እንዳትቀላቀል አደረጋት እና ቤተክርስቲያን ላይ አውግዞ ለያት ይላል። ንግስቲቱን ነው ልብ በሉ፣ ንግስቲቱን። አንዳንድ ጊዜ በዓለም ውስጥ የምንሰማው ሰዎች ሊሸመግሉ ይሄዱና ድሃውን ተጭነው ይመጣሉ። ሰዎች ሊያስታርቁ ይሄዱና ከጀርባው ሰው የሌለውን ሰዎች ተጭነው ይመጣሉ ይባላል። እና ቅዱስ ዮሐንስ አፈወርቅ ግን የገሰጣት ንግስቲቱን ነው። ማለት በሰይፍ ልታስመታው የምትችለው፣ በድንጋይ ልታስወግድ የምትችለው፣ ልታሳስር የምትችለው፣ ልታሳድድ የምትችለው፣ ምንም ብትፈልግ ማድረግ የምትችለው ንግስት በአደባባይ አንቺ ክርስቲያን አይደለሽም ማለት። ለምን በድለሻል? ድሃ በድለሻልና አንቺ ክርስቲያን አትባይም ማለት እና ያኔ ህዝቡ ሁሉ አይ ይሄ ነገርማ እንግዲህ አባታችን ታስገድልብናለች አለና ምዕመናን ሁሉ ለዚያ ለቅዱስ ዮሐንስ አፈወርቅ ከበባ ሆነና አስጠብቀው መዋል ማድረግ ጀመረ እንዳታስገድል። ታዲያ ያቺ ደግሞ ንግስቱ ደግሞ ከዚያን ጊዜ ጀምሮ ጥም ያዘችና ይሄንን ሰው አስገድለዋል እና ምን አለች? የሱን ጠላት ፈልጉልኝ አለችና ዮሐንስ አፈወርቅ ጠላት የለው፣ ሁሉም ወዳጅ ነው። ግን ደግሞ ሲናገር መስታወት ስለሆነ እግዚአብሔር ቃል ሰው ራሱን እያየ እኔና ያለኝ እያለ ይቆጣል። ራሱን እያየ ማለት ነው። አይ ዮሐንስ አፈወርቅ የተናገረኝ ይሄን ነው ይላል እና
ለአንተ እኮ ነው የሚነገር ቃሉ። በደንብ ማስተዋል የሚገባን የእግዚአብሔር ቃል የሚነገረው ለጎረቤት አይደለም፣ ለጓደኛ አይደለም፣ ለልጅ ለአባት ለእናት ለእናንተ ለራስ ነው፣ ለራሴ ነው። ቃሉ የሚነገረው ለራስ ነው። ለእኔ እኮ ነው የሚደርሰኝ ቃሉ። እና አንዳንድ የማይገባቸው ሰዎች የእግዚአብሔር ቃል ማድመጥን የማይፈልጉት መስማት ስለማይፈልጉ አሁን እሪያ በመስታወት ፊት አይቆምም ይባላል አይደል? እሪያ በመስታወት ፊት ቆመ ያን እንቁም ቢሆን ሰብሮት ነው የሚሄደው። ለምን? ራሱን በመስታወት ሲያዩ ያስደነግጠዋል። እሪያው እኮ ራሱን ሲያዩ ልክ ይደነብርና መስታወቱን ያንን ለመምታት ማለት ነው። ሲደነብር እንቁም ቢሆን በፊት ተጠቀም መስታወቱን ይሰብረዋል። ያሳየው ግን ራሱን እኮ ነው። እና የእግዚአብሔር ቃል መስታወት ነው የሚባልበት ራሳችን እንድናይበት፣ በቃ ክፉን ከሆነ ክፋታችን እንድናይበት እኮ አሁን እንዲፈረድብን አይደለም እንድንመለስ ነው። ደግነትም ካለያችን ትንሿን ደግነት እንድናይበት ነው እግዚአብሔር ቃል የሚያስፈልግ። አድርጌዋለሁ አላደረኩትም፣ በቃ መስፈርታችን እግዚአብሔር ቃል ከእግዚአብሔር ጋር ለመኖራችን እና ዮሐንስ አፈወርቅ በዚህ ምክንያት የሚጠሉት ሰዎች ነበሩ። የሚጠሉት ሰዎች ሰበሰበችና በእሱ ላይ ሴራ አስሩበት አለች። እና ዮሐንስ አፈወርቅ እንዲህ ነው እያሉ ብዙ ነገር በውስጥ መጎንጎን ጀመሩ። አድማ ማለት ነው። እና ያድማል። ህዝቡ ደግሞ ዮሐንስ አፈወርቅም አባታችን ነው እሱ ማንም አይነካው ብለው ከበዋል። በኋላ ደጋጎቹና ኤጲፋንዮስ የተባሉ ሊቃውንት ደግሞ ዮሐንስ አፈወርቅን ነገሩት። ንግስቲቱ አንተ ልትመታ ትፈልጋለች፣ ህዝቡ ደግሞ አንተን ከቧል፣ በአንተ ምክንያት ህዝቡ እንዴት ይሻላል ብሎ አማከሩት ይላል። ቅዱስ ዮሐንስ አፈወርቅ ምን አለ? እኔና ንግስቲቱ አውዶክሲያ በአደባባይ እንታረቅ፣ ህዝቡም ወደ ቤቱ ይግባ፣ እሷም የፈለገችውን ታድርግ አለ። እየሰማችሁ አሉ። ልብ በሉ እስኪ። በእኔ ምክንያት ሰዎች ከሚጎዱ ይልቅ ህዝቡ እንደታረቅን አስመስለን በአደባባይ ይየንና ህዝቡ ወደ ቤቱ ይመለስ፣ ታረቁልን ብሎ ወደ ቤቱ ይመለስ። ከዚያ በኋላ አለ ንግስቲቱ ግን እኔን ትግደለኝ ብትፈልግ፣ ግን አሁን እኔን ልትገለኝ ስትመጣ ህዝቡ ደግሞ አንሰጥም ቢል ይሄ ሊቀ ጳጳስ አያችሁ ለኛ ሞቱልን አይደለም ለእናንተ የልሙት የሚል ሊቀ ጳጳስ ያለባት ቤተክርስቲያን የአባቶቻችን በረከት በወላችን ይደር። ስለ ምዕመናኖቻቸው ራሳቸውን የሰጡ ጳጳሳት የነበሩባት እንጂ ስለ ራሳቸው መክረው ስለኛ ስልጣን ስለኛ መብት እናንተ ሞቱልን የሚሉ ጳጳሳት ቤተክርስቲያን አልነበረቻቸው። እና ዮሐንስ አፈወርቅ ምንድን ያለ እኔ በአደባባይ ከንግስቱ ጋር የታረኩ ልምሰል። ለምን? በእኔ ምክንያት ሰዎች እንዳይመጡብኝ፣ እንዳይታሰሩብኝ፣ እንዳይፈናቀሉብኝ እና እኔ ታረቀ ተብሎ ሰው ያውራ፣ ከዚያ በኋላ ግን ሌሊት የምትፈልገውን ነገር ታድርግብኛል። እና በአደባባይ ዮሐንስ አፈወርቅና አውዶክሲያ ታረቁ። ጠዋት የእግዚአብሔርን ወንጌል ሰበከ፣ ታረቁ፣ ተስማሙ ተባልና ህዝቡ ሁሉ ወደ ቤቱ ገባ። ከዚያ በኋላ ንግስቲቱ ቅዱስ ዮሐንስ አፈወርቅን በሌሊት ወደ እስር ቤት አጓዘችው ይላል። እንግዲህ ዮሐንስ አፈወርቅ ህዝቡ ሳይንገላታ እኔም የሚቀበለው መከራ ለበረከት ስለሆነ ልቀበል ብሎ የተቀበለ ታላቅ የቤተክርስቲያን ሐዋርያ። እግዚአብሔር ልጆች የሚቀበል ሁሉ የሚለምን፣ የሚጠይቅ፣ የሚጸልይ ሁሉ ይቀበላል ብሎ ጌታ ያስተማረው ትምህርት የመጀመሪያው ነገር በምድር ላይ ምን የምናጣው ነገር እንደሌለ ነው። ከኛ የሚጠበቀው ደጅ መጥናት ብቻ፣ ከኛ የሚጠበቀው ደግሞ መናገር ብቻ ሳይሆን ማድመጥ ነው። መናገር ብቻ ሳይሆን ማድመጥ፣ መጸለይ ብቻ ሳይሆን እግዚአብሔር ደግሞ ለኔ ምን ይነግረኛል በጥሞና ሆነ በፈሪሃ እግዚአብሔር ሆነ ደግሞ እንደገና ቆይተን ጸናጽናይክ ለእግዚአብሔር እግዚአብሔርን ደጅ ጸናው ቆይቼ ያውም ነው ያለው። ቆይቼ ማለት የሆነ ቀን ለመንኩ በቃ ሰጠኝ ብዬ ደግሞ ዛሬ ሌላ ጸሎት ጸለይኩ። አሁን የኛ ጸሎት ቋሚ አይደለም። ጸሎታችን ታውቃላችሁ አይደል? ቋሚ አይደለም ጸሎታችን። ስፖርተኛ የሆነ ወርቅ ተሸለመ ሲባል ቋት መተን ምን ጸልየው ስፖርተኛ መሆን ነው ብታረገኝ ነው የምትሉ አይደል? የሆነ ሰው ደግሞ በእጣ መኪና ደረሰው ቢባል ያን ለስላሳ ገለጣችሁ እጣ ብታደርሰኝ ባክ ወዲያ ያለች ደግሞ በማግስቱ ደግሞ የሆነ ብርብርቅ ነገር ስናይ ደግሞ ወዲያ ነው የምንገለበት። ምን ቋሚ ጸሎት አለና አሁን እስኪ አሁን ምን ቋሚ ጸሎት ምን አለ? የሆነ ሰው ቤት ሰርቶ ካያችሁ ቤት ስጠይላችሁ ምን አላችሁ? ከዚያ በኋላ ደግሞ የሆነ ሰው ደግሞ መኪና ቢገዛ ደግሞ መኪና አስጠጥቷላችሁ ደግሞ ቤት ውስጥ እንደዚህ ብለን እኮ ነው የምንገለበት። ቋሚ ነገር የለንም። መነሻው መሰረቱ
ጥሩ ስላልሆነ ነው የልመናችን የጸሎታችን መነሻ ጽኑ መሆን አለበት። አንደኛ የምንለምነው ነገር በደንብ ማወቅ እስከ መጨረሻ ካለ ፍጻሜ ሊያኖረኝ የሚችለው እኔም ከእግዚአብሔር ጋር ሊያኖረኝ የሚችለው አንድ ያደርገኝ የሚችለው ልመና ምንድን ነው? እሱም በደንብ መለየት ያስፈልጋል። በዮሐንስ አፈወርቅ የምንመለከተው ነገር ዛሬም ቅድም በተነበበልን ድርሳን ላይ በቅዱስ ሚካኤል ሁኔታ የምንመለከተው ነገር የምናየው የምናጠናው ነገር ምንድነው ካልነ ሰው ሁሉ የለመነው ልመና አንድ ቀን እንደሚቀበል ነው። አሁን ይሄንን ቃል የነገረን እኮ የሆነ ንጉስ ወይም የሆነ ባለስልጣን ዘመን አይደለም። ይሄን የነገረ ሰማይና ምድር የፈጠረ ጌታ ነው፣ የሁላችን ፈጣሪ ነው። እንዴት ሰው አይዞ ሲል እንኳን እንዴት ነው ልባችሁ ወላት የሚለው? የሆነ የምትኮሩበት ዘመዳችሁ አይዞ ግድ የለም አንተንማ የሆነ ቦታ ላይ ታደርሳ አልቀር እንዲላችሁ ልባችሁ ራሱ ምን ያህል ይሞላል? አሁን ይሄን ቃል የነገረን ለምኑ የለመናችሁትን ትቀበላላችሁ አላለም። የነገረን የሁላችን ፈጣሪ መድኃኒዓለም ኢየሱስ ክርስቶስ ከሱ በላይ ማን እናምናለን? በምድራዊ ነገር እንኳን የምንደሰት ከሆነ በሰማያዊ ነገር ምን ያህል ነፍሳችን ደስታ። በምድር ላይ ሰው አይዞ ስለ ደስ የሚለን ከሆነ አይ እኔ ለመንከውን እሰጥሃለሁ ያለውን አምላክ ደግሞ ምን ያህል ደግሞ መታመን ይጠበቅብናል። ሰማይን ምድርን የሰራ ማፍረስን የሚችል መናድን በደቂቃ በሰከንድ እችን ዓለም ማሳለፍ የሚችለው እርሱን እግዚአብሔርን ደጅ መጽናት የሚለምን ሁሉ ይቀበላል፣ የሚፈልግ ሁሉ ያገኛል ብሎ የነገረ ለኔም ለእናንተ ይሄን ቃል ለምትሰሙ ሁሉ። ይሄንን ደግሞ የምናደርገው በምን ምክንያት በምን አማካኝነት ነው? መተን ስንማጸን እንደዚያ ሴት ወድቀን እስቲ ደግሞ ሚካኤል ይንገረኝ ብለን ልባችን ስንከፍት እስኪ ዛሬ ምንድነው ሚካኤል የሚነግረኝ ብለን አይምሯችን ስንከፍት ደግሞ እንደገና እንደ ዮሐንስ አፈወርቅ አንተ ቀደምልኝ ስንለው ቅዱስ ሚካኤል ጠባቂ ነህ፣ አንተ ቀደም፣ እኔ ባዶ ነኝ፣ እኔ ምንም ነገር የለኝም፣ አንተ ካልቀደምክ የኔ ሕይወት ባዶ ነው፣ ጎዶሎ ነው፣ ምንም የሚያስደስት ሰላም የሚያደርግ ነገር የለኝም፣ አንተ በፊት ስትቀድም ግን ነገሮች በሙሉ ይሳኩልኛል ብሎ ዮሐንስ አፈወርቅ ቅዱስ ሚካኤል አስቀደመ። ቅዱስ ሚካኤል ደግሞ በምልጃ እየወሰደ ወደ ሰማይ ወደ አምላኩ ወደ አምላካችን እያሳረገ እሱ ደግሞ ልመና እያመጣ መልስ እያመጣ ዮሐንስ አፈወርቅ ነግሯል። ዮሐንስ አፈወርቅ ዛሬ ድረስ ቅዱስ ብለን የምንጠራው ማን ስለረዳው ነው? ቅዱስ ሚካኤል ስለረዳው። ማን ስለረዳው ነው? ክርስቲያን ማን ስለረዳው ነው? ቅዱስ ሚካኤል ስለረዳው። ለምን ቀደምልኝ ብሎታል። ስለዚህ የለመነ ሁሉ ይቀበላል ማለት ዛሬ እዚህ ተሰብስበን የጸለይነው ሁሉ በየትኛውም ጊዜ ጸንተን ደጅ ጸንተን ቆይተን እግዚአብሔርን በቃ አንተ ሁሉ ነገር አስተካክለው ብለን ለምንጸና ደግሞ እንደ ቅዱስ ዮሐንስ አፈወርቅ ደግሞ ቅዱስ ሚካኤል የሕይወቴ ሁሉ መሪ ነው፣ ከአውሎ ነፋስ ቀድመህ የምትደርስልኝ ነህ፣ አንተ ካልመራኸው ሕይወቴ ባዶ ነው፣ ጎደሎ ነው፣ የጭንቀት የመከራ እንጂ የደስታ ሕይወት አይኖረኝም ብሎ ስንጸልይ ቅዱስ ሚካኤል ደግሞ በምልጃው ከእግዚአብሔር ተቀብሎ ያን የመልሱን ወደኛ የሚያመጣ ታላቅ መልአክ ነውና የለመነውን የሚቀበል የፈለግነውን የሚሰጥ አምላክ እግዚአብሔር ደግሞ እንደገና የለመነውን ወደ ፈጣሪያችን የሚያደርስ የፈጣሪን መልስ ደግሞ ወደኛ የሚያመጣ ቅዱስ ሚካኤል ከሁላችን ጋር ይሁን።